ምህንድስና የፈጠራ ጥበብ ሲሆን ምን እንደሚመስል ታውቃላችሁ? ቻይናውያን መሐንዲሶች ና ወደ ውሃ ውስጥ እንግባ ሲሉ የፈጠሩት ይህ የምህንድስና ታምር በእርግጥም የሚያስደንቅ ነው። ጉዞውን የሚጀምሩት ውቅያኖሱን አቋርጦ በሚሄድ ግዙፍ ድልድይ ላይ በአየር ላይ እንደተንሳፈፉ ነው። ድንገት ግን አንድ ያልተጠበቀ ነገር ይከሰታል። መሃል ባህር ላይ በተገነባች ደሴት ላይ ይደርሳሉ። ከዚህ ቦታ ጀምሮ ግን ከአየር ወደ ምድር ይልቁንም ከውሃው ወለል በታች ወደ 6.8 ኪሎ ሜትር የሚረዝም የባህር ውስጥ ዋሻ ውስጥ ይገባሉ። የሚገርመው ነገር ይህች ደሴት ቀድሞ የነበረች አይደለችም። መሐንዲሶች ግዙፍ የብረት ሲሊንደሮችን ወደ ባህር ወለል በጥልቀት በመዶልና በመደዳደር መሃል ባህር ላይ የፈጠሯት የምህንድስና ታምር ናት። አሁን ይህ አጠቃላይ መሠረተ ልማት 24 ኪሎ ሜትር ርዝመት አለው። ቀድሞ በጉዞ ለማሳለፍ እስከ 2 ሰዓታት ይፈጅ የነበረው መንገድ አሁን በ20 ደቂቃ ብቻ ይጠናቀቃል። ስለዚህ ጉዞውን በድልድይ ይጀምራሉ፣ ደሴቲቱን ይረግጣሉ፣ ቀጥሎም ውቅያኖሱ ስር ይነዳሉ። ይህ ተራ መንገድ አይደለም፣ በገሃዱ ዓለም ውስጥ የተከሰተ የደረጃ መቀየር ነው። እስኪ አስቡት፣ እንደዚህ አይነት ቴክኖሎጂ ሀገራችን ውስጥ ቢኖር ምን ያህል ለውጥ ያመጣ ይሆን?